ሰላም ፌኔት እባላለሁ የስነ አእምሮ ባለሙያ። በዚህ ዩቲዩብ ቻናላችን ስለ አእምሮ ጤና መረጃዎችና መፍትሄዎችን ይዘንላችሁ እንቀርባለን። ሰብስክራይብ በማድረግ ቤተሰብ ይሁኑን። እንቅልፍ ለአእምሮአችን ወሳኝ ነገር እንደሆነ ይታወቃል። ይሁን እንጂ በአንድም በሌላ መልኩ የእንቅልፍ ማጣትና መረበሽ ሊያጋጥመን ይችላል። በዛሬው ቪዲዮ እንቅልፍ ችግር ላለባቸው ሰዎች ጠቃሚ የሆነ ቴክኒክ ይዤላችሁ መጥቻለሁ። ተከታተሉን። የመጀመሪያው የእንቅልፍ ሰዓታችንን መደበኛ ማድረግ። ቋሚ የሆነ የምንተኛበትና የምንነሳበት ሰዓት ሲኖረን ጥሩ የሆነ የእንቅልፍ ሂደት እንዲኖረን ያደርጋል። ሁለተኛ፣ አነቃቂ ነገሮችን አለመጠቀም። ለምሳሌ ቡና፣ ሻይ የእንቅልፍ ሂደትን ሊረብሹ የሚችሉ ነገሮችን ባለመጠቀም የእንቅልፍ ስርዓታችንን ማስተካከል እንችላለን። ሶስተኛ፣ አካላዊ እንቅስቃሴ ማድረግ። አካላዊ እንቅስቃሴ ማድረግ ለአእምሮ ጤናን ባለፈ ለብዙ አካላዊ ጤና ጠቃሚ ነው። ወክ ማድረግ፣ ከመኝታ በፊት ስትረች ማድረግ የእንቅልፍ ሂደት እንዲስተካከል ያደርጋል። አራተኛ፣ ለብ ባለ ውሃ ሰውነት መታጠብ። ለብ ባለ ውሃ ሰውነት መታጠብ ጡንቻዎቻችን እንዲፍታቱና ቶሎ እንቅልፍ እንዲይዘን ይረዳናል። አምስተኛ፣ መኝታ ቦታችን ጸጥ ያለ እንዲሆን ይመከራል። ለአእምሮአችን ጥሩ እይታ ለመፍጠር ንጹህና ጸጥ ያለ የመኝታ ቦታ ተመራጭ ነው። ስድስተኛ፣ በመኝታ ሰዓት ስልክ ወይም ኮምፒውተር አለመጠቀም። ከስልካችንና ከኮምፒውተራችን የሚወጡ ጨረሮች የአእምሮአችንን አክቲቪቲ ስለሚጨምሩ ቶሎ እንቅልፍ እንዳይዘን ያደርጋል። ስለዚህም እነዚህን ነገሮች በማስተካከል ጥሩ የሆነ የእንቅልፍ ስርዓት እንዲኖረን ማስተካከል እንችላለን። እንደዚህ አይነት ጠቃሚ መረጃዎች ለማግኘት ሰብስክራይብ ያድርጉ።